ሊቀ ጳጳሱ መንቀሳቀስ የሚችሉት ለቡራኬ ብቻ ነው። ቅዳሴ አቋርጦ መግባትም መውጣትም የተከለከለ ነው። ፍጹም የተከለከለ። ማንም የፈለገውን አይነት የክህነት ማዕረግ ቢኖረው፣ የፈለገውን አይነት የትምህርት ደረጃ ቢኖረው፣ የፈለገውን አይነት የሰባኪ ቦታ ምናምን እንደዚህ የታወቅኩ ነኝ፣ እንደዚህ መርጌታ ነኝ፣ እንደዚህ ምናምን ክልክል ነው ፈጽሞ። በቃ ይሄ በእግዚአብሔር ፊት የመቆም ስርዓት ነው። ማዕድ እንኳን ይከበራል እኮ ስጋዊ ማዕድ ይከበራል። ልክ ነው። ይሄን ስርዓት የምናፈርሰው እኛው ነን። በእውነት ፈርዶብን፣ በዚህ ዘመን ፈርዶብን። እኔ ብዙ ቦታ የምቸገረው አንዳንድ ቦታ እሁድ ለአገልግሎት ስጋበዝ ለእሁድ ጧት በጣም እቸገራል። ሌሊት እንዳለ እንደምታውቁት ነው። ይሄ ዘመን በጣም ከባድ ነው። ሌሊት መሄድ ጧት ላይ ሄዶ ማስተማር እንዴት እንደሚጨንቀኝ ያው እግዚአብሔር ምስክሬ። ያስቀደሰን ህዝብ ሳናስቀድስ ሄደን እግዚአብሔር ይቅር ይበለን። እስኪ በሉ እግዚአብሔር ይቅር ይበላችሁ በሉ። እስኪ በሉ እግዚአብሔር ይቅር ይበላችሁ በሉ። በጣም ከባድ ዘመን። እኛም እንዳልኳቸው የተጣለብን ኃላፊነት ከባድ ስለሆነ ሄደን እንዳናደር እዛ ማደሪያ የለም። ሌሊት እንዳንሄድ ዱርዬው መከራ አንቆ ሲጣርጎ ሊገለን ይችላል። ምንም ብትይዙ፣ አሁን መኪና ብትይዙ የሚከተላችሁ መኪና ምን አይነት እንደሆነ አታውቁ። እና ከባድ ጊዜ ስለሆነ እንደው በዚሁ አጋጣሚ እንድትረዱት ነው፣ ሌሎችም እንዲረዱት ነው። ሰባኪ ጠዋት የሚመጣበት ምክንያት ይሄ ነው።